ተስፋ የሚያስቆርጡ ሰዎች በዙሪያችን አሉ። በዚህ ክፉ ቀን ላይ ሞታችንን ሊያስመርጡን የሚችሉ ብዙ ክፉ ሰዎች አሉና ከነሱ ሰዎች ራቁ። ይሄ ኔጌቲቭ የሆነ ሰው ትተርፊያለሽ ብለሽ ነው ምናምን እያለ ሞትን የሚያዘኝባችሁ ሰዎች ጋር ራቁ። ይሄ ኔጌቲቭ የሆነ አመለካከት ያለው አይ እንደዚህ ባታረጊ ይሻልሻል፣ እንደዚህ እኮ ይቀርብሻል፣ ምን አድርገሽ ምን ፈረደብሽ ብለው ለእናንተ እርግማን እንደሆነ ወይም ደግሞ ይሄ እግዚአብሔር ቁጣ ላያችሁ ላይ እንደወረደ እንዲሰማችሁ የሚያረጉ ሰዎችን ካጠገባችሁ አርቁ። እናንተ አሁን የምትያዙት በእግዚአብሔር እጅ ነው። አንድ እግራችሁ መቃብር ላይ፣ አንድ እግራችሁ ምድር ላይ ያለ ሰው ናችሁ። በእግዚአብሔር የተያዘን ሰዎች ነን። ስለዚህ እኛ ግንኙነታችን ከእግዚአብሔር ጋር ነው። ምሕረት ከእግዚአብሔር እንጂ ከሰው አይመጣም። ስለዚህ ተስፋ የሚባል ነገር እንዳቆርጡ፣ ሁሌም እድናለሁ እሞታለሁ የሚለውን ነገር በጭራሽ ለጭንቅላታችሁ እንዳትነግሩት። እድናለሁ፣ ነገ ድኜ ሰው ሆናለሁ፣ ነገ ድኜ የምፈልገው ቦታ ደርሳለሁ፣ ነገ ድኜ ዛሬ ነው የምኖረው፣ ነገ ደግሞ ሌላ ቀን ነው፣ ብርሃን አለ፣ እግዚአብሔር የብርሃኑ መንገድ አሳየኝ፣ ከአጠገቤ ሁን፣ በቃ እጄን ይዘህ ምራኝ እያልን ጸሎታችንን እናድርግ። ግን